በዓለም ፖለቲካና በኢኮኖሚው ዘርፍ እጅግ አነጋጋሪና አስደንጋጭ የሆነ መረጃ ወጥቷል። ታዋቂው የዋይት ስትሪት ጆርናል እንደዘገበው አሜሪካ ወደ ኢራን የሚላከው የጥሬ ዶላር ጭነት በድንገት ያቆመች ሲሆን ከኢራን ጦር ጋር የነበራት አንዳንድ የደህንነት ትብብር ፕሮግራሞችም ለጊዜው አቋርጣለች። ጉዳዩ እንደሚያመለክተው ከኢራን የነዳጅ ሽያጭ የተገኘና በአሜሪካ የፌዴራል ሪዘርቭ ባንክ ተቀምጦ የነበረው $500 ሚሊዮን የሚጠጋ ገንዘብ በአውሮፕላን ተጭኖ ወደ ባግዳድ ሊያመራ ሲል በአሜሪካ ግምጃ ቤት ትዕዛዝ በአየር ላይ ታግዷል። ይህ ገንዘብ የኢራን የነዳጅ ገቢ ቢሆንም ዋሽንግተን ግን በባግዳድ ላይ ከፍተኛ ጫና ለመፍጠር ይህንን እርምጃ ወስዳለች። ዋናው ምክንያቷ ደግሞ በኢራን ውስጥ የሚንቀሳቀሱና በኢራን የሚደገፉ ኃይለኛ ታጣቂ ቡድኖች ሲሆኑ አሜሪካ ይህ የነዳጅ ገቢ ዶላር በእነዚህ ቡድኖች እጅግ እየገባ ለሽብርና ለህገወጥ ተግባራት እየዋለ ነው የሚል ከፍተኛ ስጋት ስላላትም ነው እየተባለ ይገኛል። የኢራን መንግስትም እነዚህ ቡድኖች ካልተቆጣጠረ የዶላር አቅርቦቱ እንደማይቀጥልና በይፋ አስታውቃለች። ይህ ውሳኔ በኢራን ውስጥ ከፍተኛ የዶላር እጥረት እንዲከሰትና የሀገሪቱ ገንዘብ ዋጋ እንዲቀንስ ማድረጉ አይቀሬ ሲሆን ይህ ቀጥታ ለከፋ የኑሮ ውድነት ይዳርጋል ሲልም እየተዘገበ ይገኛል። በሌላ በኩል ደግሞ አሜሪካ ወታደራዊ ድጋፏን ማቋረጧ በኢራንና በአካባቢው ጸጥታ ላይ ትልቅ ስጋትን ፈጥሯል። በተያያዘ ዜና በዛሬው ዕለት የወጡ የኢኮኖሚ ዘገባዎች እንደሚያሳዩትም የዓለም የነዳጅ ዋጋ ባልተጠበቀ ሁኔታ በከፍተኛ ፍጥነት እየጨመረ ይገኛል። በተለይ የብሬንት ነዳጅ ዋጋ በአንድ በርሜል $87 በላይ ተሻግሮ መገበያየት መጀመሩ ለዓለም ኢኮኖሚ ትልቅ ስጋት ሆኗል። ለዚህ የዋጋ ጭማሪ ዋነኛ ምክንያት ደግሞ የኦፔክ እና አጋሮቹ ወይም ኦፔክ ፕላስ ያስተላለፉት አዲስ ውሳኔ ሲሆን እነዚህ የነዳጅ አምራች ሀገራት በዓለም ገበያ ላይ ያለው የነዳጅ አቅርቦት በመቀነስ መወሰናቸው ዋጋው እንዲቀንስ አድርጎታል። ከዚህ በተጨማሪ በመካከለኛው ምስራቅ ያለው የፖለቲካ ውጥረትና በተለይ በቀይ ባህር ላይ የሚፈጸሙ ጥቃቶች የነዳጅ ጫኝ መርከቦች ጉዟቸውን እንዲያራዝሙና የትራንስፖርት ወጪ እንዲጨምር እያደረጉ ይገኛሉ። መርከቦች በአፍሪካ ዙሪያ ረጅሙን መንገድ ለመጓዝ በመገደዳቸው ነዳጅ ወደ ሀገራት የሚገባበት ዋጋ ከመቼውም ጊዜ በላይ እንዲንር ሆኗል እየተባለ ይገኛል። ይህ የነዳጅ ዋጋ መናር ደግሞ ቀጥተኛ ተጽዕኖ በኑሮ ውድነት ላይ ሲሆን ነዳጅ ሲወደድ የትራንስፖርት ዋጋ ይጨምራል። የትራንስፖርት ዋጋ ሲጨምር ደግሞ በገበያ ላይ ያሉ የምግብና የመሰረታዊ ቁሳቁሶች ላይ አብሮ ሰማይ ይነካል። ይህም ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ለከፋ ችግር እየዳረገም እንደሚገኝ ዘገባዎች ይጠቁማሉ። የዓለም የገንዘብ ድርጅትና ሌሎች ተቋማት እንደሚጠቁሙት ይህ ሁኔታ ካልተቆጣጠረ በቀጣይ ወራት የዋጋ ግሽበቱ ይበልጥ ሊባባስ እንደሚችልም እየተነገረ ይገኛል። ውድ ቤተሰቦቻችን በዛሬው መረጃዎቻችን ይህን ይመስሉ ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ ሼር በማድረግ አብሮነታችሁን አሳዩን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ አባል እንድትሆኑ እንጠይቃለን። ሰላም ቆዩልን።